ደሞዝ ጭማሪ አልተጨመረልኝም ተወና የዓመት ደሞዜን በወር ቀይረዋል ላይ አስፓየር አድርገህ ስራ ይመጣል። አንተ ኢንፋይናይት ፖቴንሻል ያለ ብቁ ዜጋ ነህ። ከገባህና በነቃ አእምሮ ከሰራ የፈለከውን ትሆናለህ። በሴሚስተር 4 ክሬዲት አወር 5 ክሬዲት አወር አስተምረህ ዩኒቨርሲቲ መምህር ነኝ አይባልም። ተጋባዥ መምህር አርሶ አደር ጋር የሚውሉ የሚመራመሩ ግቢ የሚቀይሩ ለመንግስት ሐሳብ የሚያቀርቡ ተአምር የሚሰሩ ሰዎች አሉ። እነዚህም ማመስገን ያስፈልጋል። ሶስትም አራትም ክሬዲት አወር እያስተማሩ በሳምንት አንድ ቀን ዩኒቨርሲቲ ግቢ ውስጥ እየተቀመጡ ሌላውን ቀን ደግሞ ሌላ ቦታ እየዋሉ ፌስቡክ ላይ የቆዩ ዩኒቨርሲቲ መምህር ነኝና አድማ አረጋለሁ የሚሉ ሰዎች ደግሞ አሉ። ይሄ ጥሩ አይደለም፣ ለነሱም ጥሩ አይደለም። አድማ ቢደረግ ይዘጋ ዩኒቨርሲቲ። አድማ ቢደረግ የበለጠ ገንዘብ ይከስራል። ከዛ ምን እናገኝ? ጥቅም አናገኝ። ደረጃ በደረጃ ጥያቄ እየመለስን ብንሄድ